በአዲስ አበባ ከተማ በቤት ኪራይ ላይ የተጣለው አዲሱ የዋጋ ጣሪያ ይፋ ሆነ። ዓመታዊ የቤት ኪራይ ጭማሪው ከ11.5 በመቶ እንዳይበልጥ የተወሰነ ሲሆን የአከራይና ተከራይ አዲስ የውል ምዝገባ ከዛሬ ሐምሌ 1 ጀምሮ በይፋ መጀመሩን ተከትሎ የተሰጡ ዝርዝር መረጃዎችን እንመለከታለን። በትግራይ ኦርቶዶክስ አባቶች ላይ የተፈጸመው አስደንጋጭ የግድያ ሙከራ። በመንበረ ሰላማ ከፍተኛ አባቶች ላይ እኩለ ሌሊት ላይ የተኩስ ጥቃት መሰንዘሩ ተሰምቷል። ጥቃቱን የህወሓት ኃይሎች እንደፈጸሙት ቤተክርስቲያኗ በይፋ የገለጸችበትን አስደንጋጭ ምክንያት እንመለከታለን። በኢትዮጵያና በኤርትራ መካከል የተቀሰቀሰው አዲሱ የቃላት ጦርነት። ጠቅላይ ሚኒስትር አብይ የትግራይ ወጣቶች ለሱዳን ጦርነት እየተሸጡ ነው ሲሉ፣ የኤርትራ መንግስት በበኩሉ ኢትዮጵያ ለፈጣን ደጋፊ ኃይሎች ምስጢራዊ የጦር ሰፈር ሰጣለች በማለት የወጣውን እርስ በርስ የሚጋጭ ከባድ ክስ እንፈትሻለን። ራሴን ከቀጥተኛ ፖለቲካ አግልያለሁ ላለፉት 5 ዓመታት በፓርላማ የነበራቸው የህዝብ ውክልና ማብቃቱን ተከትሎ ቀጥተኛ የፖለቲካ እንቅስቃሴያቸውን በይፋ ማቆማቸውን ስላወጁት ታዋቂ የፖለቲካ ሰው የቀጣይ ጉዞ ማስታወቂያ ዝርዝሩን ይዘናል። አብራችሁን ቆዩ። በአዲስ አበባ ቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የውል እድሳት ምዝገባም ከዛሬ ሐምሌ 1 ጀምሮ የሚካሄድ ሲሆን ከዚህ ቀደም በወጣው የቤት ኪራይ ቁጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤት ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎ በመላው ከተማው የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ተብሏል። ቢሮ እንዳመላከተው የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ተብሏል። አክሎም ይህ አሰራር በአንድ በኩል አከራዮቹ ወቅቱንና ኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ህይወት እንዲመሩ ያደርጋል ብለዋል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉትም ቢሮ ገልጿል። በትግራይ የኦርቶዶክስ አባቶች ላይ ግድያ ሙከራ መደረጉ ተገለጸ። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ ትናንት ሌሊት 6:30 ላይ የተኩስ ጥቃት መፈጸሙን ተቋሙ አስታውቋል። በጥቃቱ በአባቶች ላይ ደረሰ አካላዊ ጉዳት ባይኖርም ድርጊቱ ከፍተኛ ማውገዝን አስከትሏል። ቤተክርስቲያኗ ባወጣችው መግለጫ ጥቃቱን የህወሓት ኃይሎች እንደፈጸሙት የገለጸች ሲሆን መንስኤውም አባቶቹ በክልሉ እየተካሄደ ያለውን የግዳጅ ወታደራዊ አፈሳ በጽኑ በማውገዛቸው እንደሆነ ተመላክቷል። ድርጊቱን በተመለከተ ከህወሓትም ሆነ ከሚመለከታቸው የመንግስት አካላት እስካሁን የተሰጠ ምላሽ የለም። የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥቷል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችን የሰነዘሩ ሲሆን ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸው የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ብለዋል። የድርጊት የህዝቡን መከራ የሚያባብስ ነው ያሉ ሲሆን በአንጻሩ የኤርትራዊ ማስታወቂያ ሚኒስቴር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳኑ ፈጣን ደጋፊ ኃይሎች በቤኒሻንጉል ጉሙዝ ክልል ውስጥ ምስጢራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገች መሆኑና ለዚህም ግልጽ ማስረጃዎች አሉ ሲል አጸፋዊ ክሱን ሰንዝሯል። ጠቅላይ ሚኒስትር አብይ በንግግራቸው የኢትዮጵያን ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት ዝግጁ መሆናቸውን ሲያረጋግጡ፣ የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ህግጋትንና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት ማስፋፋት ፍላጎት ነው ብለዋል።
ላለፉት 5 ዓመታት በህዝብ ተወካዮች ምክር ቤት የነበራቸው የህዝብ ውክልና ትናንትና በይፋ ማብቃቱን ተከትሎ ታዋቂው የፖለቲካ ሰው የአገልግሎት ምዕራፍ ማጠቃለያና የቀጣይ ጉዟቸውን ማስታወቂያ አጋርተዋል። እሳቸው ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡት ጥሪና በሰባተኛው ዙር ምርጫ በባህር ዳር ተወዳዳሪ የሆኑት ዶክተር ደሳለኝ ጫኔ እጩ ቢሆኑ ኖሮ ላለማቅረብ አስበው እንደነበርና በምክር ቤቱ ያነሷቸው ሀሳቦች ጠቃሚ እንደነበሩ ለገለጹላቸው አስተያየት እውቅና ሰጥተዋል። ላለፉት 10 ዓመታት ከነበረው ድካም በኋላ አሁን ራሳቸውን ከማንኛውም የቀጥተኛ ፖለቲካ እንቅስቃሴ በአባልነትም ሆነ በደጋፊነት ያገለሉ መሆኑን ገልጸዋል። በቀጣይም በሙያቸው ሀገርን ማግለል፣ በግሉ ሴክተር ላይ መሰማራትና ለቤተሰብ ጊዜ መስጠት ላይ እንደሚያተኩሩ ተናግረዋል። ቀጥተኛ ፖለቲካው ቢያበቃም የአማራን ህዝብ አንድነትና አብሮነት በሚያጠናክሩ የዜጎችን ኑሮ በሚያሻሽሉ ለዘላቂ ሰላምና ለእውነተኛ ብሔራዊ ውይይት በሚረዱ ማህበራዊ ጉዳዮች ላይ በሙያቸው አስተዋጽኦ ማድረጋቸውን እንደሚቀጥሉ ዶክተር ደሳለኝ ጫኔ አረጋግጠዋል። ለዕለቱ የመራረጥናቸው ዜናዎች እነዚህን ይመስሉ ነበር። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ